ስለዚህ ታስቡ ነበር ይኸውልህ አንድ ነገር ዴቭ አንተ ከኔ ጋር ነበር ረጅም ሰዓት ስለዚህ አንተ ና ማውራት ያለብንን ነገር የሆነ ነገር ማውራት ፈልጋለሁ እሱ ካንተ ጋር ሆኜ እስካሁን ድረስ ማለት ያለብኝ ከሱ ጋር አውርቻለሁ እኔ ጋር በነበረበት እናንተ እስከዛ ድረስ የራሳችሁ ጉዳይ ነው ተማይ አሁን አንተ ባለህበት እየተመለስክ ነው ባንዴ እኔ ትድናለህ ብዬ አላስብም በጣም ኤር ፍሬሽ ማድረግ ይፈልጋል ስለዚህ ሁለቱም ሴቶች አሁን የኔ እያሉ ሊበሉህ ነው መሰለኝ ስለዚህ ቤተሰብ ጋር እንሂድና የተወሰነ እረፍት አድርግ ሲጀመር አንተ ደግሞ ካንተ እዛ እረፍቱን ከእንግዲህ ከሄርሜላ ጋር ሆነ እረፍቱ ተመችቶኛል የምትል ከሆነ አሁንም ከሷ ጋር እረፍቱን መቀጠል ትችላለህ ሰላም አትሰጥም ሄርሜላም ቢሆን ሰላም አይሰጡም አንተ ከሁለቱ ጋር ወስነህ ከአንዳቸው ጋር መሆን ካልቻልክ ለኛ ለቤተሰቦችም እየተጨነቅን ነው ታሽ እየተጨነቀ ነው አብዬ እየተጨነቀች ነው እኛ እየተጨነቅን ነው ተረዳኸን አይደል ስለዛ አሁን አንተ እምልህ ነገር እነሱ ወይ ሁለቱ ይቅሩበና ከቤተሰብ ጋር ለጊዜው ለአንተ ወደ ራስህ እስክትመለስ ድረስ የሁለታቸውን ጉዳይ ባሉበት ተው በቃ ምንም እኮ አይራው ሲጀመር ደግሞ እንዳይባል ፈጣብልህ ያውልህ አንተ ጊዜ ያማጣን አትበዱስ ተረጋጉ ሰማኝ አይደለም እኔ የምልህ ያንን ተረጋግተህ ራስህን አረጋግተህ ምናውራም እኮ አይሰጡም ተረጋግተህ ራስህን አንተ እኔ ዋናው ነገር የምፈልገው ነገር አንተ ደህና እንድትሆንልኝ ነው ተረዳኸኝ አይደለም ወንድሜ በምንም አይነት ሁኔታ አንተ ደህና እንድትሆን ነው የምንፈልገው ከሄርሜላ ጋራም እንድትሄድ ያደረግነው እኛ ነን ተረዳኸኝ አይደለም አሁን ደግሞ እኔ በሁለቱ ፊት ክርክር ጭቅጭቅ እኔ ሰልችቶኛል ተረዳኸኝ አይደል አንተ ቆም ብለህ ራስህን አይተህ እንግዲህ እኔ በግልጽ አሁን እየጠየቅኩ ነው ከሄርሜላ ጋር መሆን ትፈልጋለህ ወይስ ከሩታ ጋር መሆን የምትፈልገው ወይስ እነጋሽዬ ጋር ትሄዳለህ ምርጫህን ንገረኝ እየተዝናናን ነበር እኮ ገባኝ እየተዝናናህ መሆኑን እኮ ነው ያወቅኩኝ አሁን ሁለቱ ይቅሩብህ ወይ ከሄርሜላ ጋር መሆን ትፈልጋለህ ከሷ ጋር ነው መሄድ የምትፈልገው እየተዝናናን ነው ካለ ፍላጎቱ ያ ነው ማለት ነው ግን እሱ ሳይሆን አንተ አንደኛዋ ጋር ስትሆን አንደኛዋ ታብዳለች አንደኛዋ ጋር ስትሆን አንደኛዋ ታብዳለች ከዚህ ሁሉ ጤና ከተመለሰ በኋላ ሁለታቸውን ጋር መሄድ ይደርስበታል ያንተ ምርጫ ነው እሱ ግን አሁን ባለህበት ጤናህ ነው እንጂ የሚያሳስበው የነሱ መባላት አይደለም አንተም ባዩ ሰዓት ሁሌ መባላት ነው ስራቸው